ሐሳቦችን እንሰጣችኋለን ጥልቅ የሆኑ መረጃዎችን ታገኙበታላችሁ። ሌላው እሁድ የሚከናወነውና ሶስተኛ ደረጃን ለመያዝ የሚደረግ ትንቅንቅ ነው። ማንቸስተር ዩናይትድ ድል ማድረግ የሚችል ከሆነ የሶስተኝነት ደረጃውን ወደ ማረጋገጡ ይመጣል። ሊቨርፑል ድል ማድረግ ከቻለ ደግሞ በሶስተኝነት ደረጃ ላይ ያለውን ፉክክር ከፍ ወደ ማድረግና ምናልባት ማንቸስተር ዩናይትድን በጎል ልዩነት ወደ አራተኛ ደረጃ መግፋት ይችላል። ሁለት ጎል በላይ አስቆጥሮ ማሸነፍ የሚችል ከሆነ ጨዋታውን ማንቸስተር ዩናይትድ ድል ካደረገው የማቻ ከወጣ ደግሞ ይበልጥ ቀያዮቹ ሰይጣኖች ወደ አውሮፓ ሻምፒዮንስ ሊግ የመግባትን ብቻ ሳይሆን የሶስተኛ ደረጃን ይዞ የማጠናቀቅ ያው በሊጉ አንድ ደረጃ ልዩነት ራሱ የሚሊዮን ዶላሮች የሚሊዮን ፓውንዶች ልዩነት አለ። በዛ ላይ ከኮንፊደንስ አኳያም ትልቅ ጠቀሜታ ይኖረዋል እንጂ ሊቨርፑልም ማንቸስተር ዩናይትድም በአውሮፓ ሻምፒዮንስ ሊግ የመሳተፋቸው ጉዳይ ጥያቄ ውስጥ የሚገባ አይመስልም። አሁን ባለው እንቅስቃሴ እንግዲህ እግር ኳስ ነው። በቁጥሮች ደረጃ መቶ ካልተዘጋ ካልተባለ በስተቀር ማንቸስተር ዩናይትድም ሊቨርፑልም ለዚህ ክብር ሊቃረቡ ጫፍ ላይ ደርሰዋል። በአውሮፓ ሻምፒዮንስ ሊግ የሚሳተፉበት